ሲአይኤ ስለ ታቦተ ጽዮን ያልተጠበቀ መረጃን አውጥቷል። ይህንን ያወጣውን መረጃም ተከትሎ ብዙ ሚዲያዎች የተለያዩ ነገሮችን እያሰፈሩ ይገኛሉ። ብዙዎች የታቦተ ጽዮን ጉዳይ ተረት ተረት ነው ሲሉ ቢደመጡም ሲአይኤ አጣርቼ ያገኘሁት ያለው ነገር ያልተጠበቀ ሆኗል። ለመሆኑ ሲአይኤ የታቦተ ጽዮን መገኛ ኔት ይሆን ያለው? ማንም ሰው ፓትርያርኩም ቢሆን ድርሽ በማይሉበት ስፍራ የተሰወረችውን ታቦተ ጽዮን እንዴት ሲአይኤ ሊመረምር ቻለ? የብዙዎች ጥያቄ ነው። ዛሬ እንመለከተዋለን። በነገራችን ላይ ስለ ታቦተ ጽዮን የማታውቁትንም ነገር ዛሬ ነግራችኋለሁ። አብራችን ቆዩ። ሰላም ይኑረን፣ ተስፋን አንጣ። ውድ የቻናሌ ቤተሰቦች እንደምን ሰነበታችሁ? አብራችን ትቆዩ ዘንድ ግብዣዬ ነው። ሰናይ ቆይታ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሲአይኤ ባወጣው መግለጫ የታቦተ ጽዮን ጉዳይ ተረት ተረት አይደለም፣ ሐቅና አማናዊ ጉዳይ ነው። ታቦተ ጽዮን እውነትም ዓለም ላይ በአንድ ቦታ አለች ሲልና የኤጀንሲውን አስደናቂ ጥረትም ገልጧል። የርቀት እይታን በመጠቀም የቃል ኪዳኑ ታቦት መኖሩን ለማረጋገጥ ነው ኤጀንሲ ያደረገው ያልተለመደ ጥረት። ተመለከትን እንደሚሉት ከሆነ በማይታወቅ ኃይል ታቦቱ ሲጠበቅ ማየቱን የዘገበው ሲአይኤ ስለ ቅርሱ እውነተኛ ያሉና አዳዲስ ጥያቄዎችንም አስነስቷል ተብሏል። በአስደናቂው ያልተለመደ የሲአይኤ ዘገባ ያልታወቀ ነገርን የመለየት ኃላፊነት የተሰጠው የርቀት ተመልካች የቃል ኪዳኑ ታቦት መኖሩን የሚጠቁሙ ዝርዝሮችንም ሰጥቷል። የርቀት ተመልካቹም ገለጻም ታቦቱን የሚጠብቁ አካላት መኖራቸውን ሲናገሩ የበለጠ ትኩረት የሚስብ አቅጣጫንም ወስዷል ይላል ሰነዱ። ሰነዱ ሲቀጥልም እነዚህ ተከላካዮች ሰነዱ እንደሚለው ኮንቴነሩ ስልጣን ከተሰጣቸው በስተቀር በማንም ሰው መክፈት እንደማይቻልም ያረጋግጣሉ። ሰነዱ እንደሚገልጠው ታዲያ ታቦቱን ለመክፈት ወይንም ለማስገደድ የሚሞክር ካለ በኮንቴነሩ ጠባቂዎች ጥፋት እንደሚከተልበት፣ ሰርጎ ገቦችንም ለማጥፋት ያልታወቀ ኃይል ይጠቀማሉ ይለናል። እነዚህ ምስጢራዊ ጥበቃዎችም የታቦቱን ጥበቃ ዘመናዊ ሳይንስ ከሚረዳው እጅግ የላቀ ነው የሚል ግምት እንዲፈጠርም ምክንያት ሆኗል ሲል መረጃው ይህም ከቅርሶቹ በበስተጀርባ ያለውን እውነታ ለማወቅ የሚደረገውን ጥረት ይበልጥም እንዳወሳሰበባቸው መረጃው በግልጥ አስቀምጧል። ግን የት ነው መገኘ የሚለውን ከመናገር ተቆጥቧል ሲአይኤ። ውድ የቻናሌ ቤተሰቦች እንግዲህ ሳይንሱ ስላለ ባይሆንም የምናምነው ዓለም ወደ እውነታው መምጣቱ አይቀሬና የጊዜ ጉዳይ መሆኑን ለመናገር መሆን ልብ ይባልልኝ። ታዲያ በአንድ ወቅት በታቦተ ጽዮን ጉዳይ ለተፈጠረ አንዱ ውዝግብ የተነሱ ምላሾችንም እንካችሁ ልበላችሁ። ይህም ስለ ታቦተ ጽዮን የማናውቃቸው እውነታዎች ናቸው። ስለ ታቦተ ጽዮን የማናውቀው የአክሱም ጽዮን ያለችበትና እቴጌ መነን ያሰሩት መቅደስ እያፈሰሰን የሚል ዘገባ በአንድ ወቅት በመውጣቱ አንዳንድ የውጭ መገናኛ ብዙሃን ታቦተ ጽዮንን ለማየት ዕድል ይፈጥራል እያሉ ማውራት ጀምረው ነበር። ይሁሉ የተዛባ ዘገባ የአክሱም ጽዮንንና የአክሱም ሕዝብን ጠባይ ካለማወቅ የመነጨ ይመስለን ነበር። በዘመናዊ ታሪካችን የአክሱም ጽዮን ከነበረችበት መቅደስ ስትንቀሳቀስ ይሄ መጀመሪያም አይደለም። በአፄ ፋሲል ዘመን ከተሰራው ማረፊያዋ እቴጌ መነን ወደ አሰሩት ማረፊያ ከ50 ዓመታት በፊት ተንቀሳቅሳለች። አንዳንድ ሚዲያዎች እንዳሉት ያን ጊዜ ለመታየት ግን አልቻለችም። የአክሱም ጽዮን አቀማመጥ፣ አጠባበቅና አኗኗር እጅግ ጥልቅ ጥናት የሚጠይቅ ምስጢራዊ ሕግና ስነ ስርዓት አለው። በአንድ ወቅት ለአንድ ጉዳይ ወደ አክሱም ጽዮን በሄድኩኝ ጊዜ እዚያ ካሉ ሽማግሌዎች ጋር በአፈ ንቡረእድ በኩል የመነጋገር ዕድል ነበረኝ። እኔ ታቦተ ጽዮንን በተመለከተ ልዩ ስሜት የተሰማኝ እግዚአብሔርን የሚያመሰግንኩት ያኔ ነው። አፈ ንቡረእድ እንደነገሩኝ የታቦተ ጽዮን ጉዳይ የሚከታተል ራሱን የቻለ ጉባኤ አለ። የዚህ ጉባኤ አባላት ከትውልድ ወደ ትውልድ በሚተላለፍ ሥርዓት የሚጠሩ ናቸው። ሃይማኖተኛ፣ በሥነ ምግባር የታነጹ ምስጢር ጠባቂዎች፣ ቤተሰቦቻቸው ከቤተ ክርስቲያን ጋር በተያዘ አገልግሎት የሰጡ በምንም ነገር የማይታለሉና በዕድሜ የጠኑ አረጋውያን ያሉበት ነው ጉባኤው። ይህ ጉባኤ ታቦተ ጽዮንን በተመለከተ ይወያያል፣ ይወስናል። ለምሳሌ በ1982 ዓ.ም በኢህአዴግና በደርግ መካከል በነበረው ውጊያ ጊዜ ማንም ሳይና ሳይሰማ ታቦተ ጽዮንን እጅግ ጥብቅ ወደሆነ ቦታ ወስዶ ያስቀመጣት፣ በኋላም አገር ሲረጋጋ ወደ መንበሯ የመለሳት ይህ ጉባኤ ነው። አፈ ንቡረእድ እንደሚሉት ጣሊያን ኢትዮጵያን በወረረ ጊዜም ቢሆን ጣሊያን ታቦቷን ሊተናኮል ይችላል ብለው በማሰብ አንዳንዶች እንደሚሉት እንደ አባ ገሪማ ወደሚባል አካባቢ ወስደው ከጠባቂዋ ጋር በአንድ ዋሻ በማስቀመጥ እዚያ አገር ሰላም ሲሆን እንድትመለስም አድርጓል። ሲወሰን ሲተገበር ግን ከዚህ ጉባኤ አባላት ውጭ ማንም አያውቅም። ጣሊያንም አልደረሰበትም ይላል ታሪኩ። ታቦቷን የሚጠብቁትና የሚያጥኑት ሰው ሲደክሙ ወይንም ሲያርፉ ተተኪውን ፈልጉ
መዝኖና ፈትኖ በቦታ የሚተካው ይህ ጉባኤ ነው። ያንን ተተኪ ለማምጣት በድብቅ በጉባኤ አባላት ዘንድ ሱባኤ ይያዛል። ጸሎተ ዕጣን ይደርሳል። በመጨረሻም ለአንዳቸው በራእይ ተገቢው ሰው ይገለጣል። ከዚያም በቦታው እንዲያገለግል ይደረጋል። ለመሆኑ የቅርቡ ይቅርና በግራኝ አህመድ ወረራ ጊዜ ታቦት የት ነበረች ብዬ ሽማግሌዎቹን ጠይቄያቸው ነበር። በግራኝ ወረራ ጊዜ ወቅቱ የነበረው ጉባኤ በወሰነው መሠረት ታቦቷን ይዘው ወደ ኤርትራ ምዕራባዊ ክልል ነበር የሄዱት። እዚያ ቦታ 17 ዓመት ቆይታለች። ወደ ቦታው ሲኬድ ከፊሉ የጉባኤ አባላት አብረው ሄደው ነበር። 17 ዓመት እዚያ ስትቆይ ታቦቷን ያገለግሏት የነበሩት አባት አረፉ። ጉባኤውም ሌላ ሰው ተካ። አገር ተረጋግቶ ሰላም ሲሆን ታቦቷ ትመለስ ዘንድ ጉባኤውም ወሰነ። ነገር ግን ታቦቷ ልትንቀሳቀስ አልቻለችም። በኋላም ሱባኤው ተያዘ። በመጨረሻም ለአንድ አባት ታቦቷን ያገለገሉትን አባት አጽም እንዴት ትታችሁ ትሄዳላችሁ ስትል እመቤታችን ተናገረቻቸው። እነርሱም አጽማቸውን አፍልሰው በሳጥን ሲያደርጉት ታቦቷም ተነሳችላቸው። እርሳቸውንም አንጥተው በቀድሞ ቤተ ክርስቲያን መግቢያ በር አጠገብ ቀበሯቸው ብሎኛል። ታቦተ ጽዮን ሁለት መልኩ ነው የምትጠበቀው። አንደኛው በማይመረመር ጥበቡ እግዚአብሔር ባዘዘላት ጠባቂዎች ነው። ሽማግሌዎቹ እንደነገሩት አንዳንዶቹ ብቻ የሚታዩ ሰማያውያን መላእክት ጠባቂዎች አሏት። በስውር ከገዳማት ታዘው መጥተው የሚያጥኗትና የሚጠብቋት ቅዱሳንም አሉ። በሌላ በኩል ደግሞ ሕዝቡ በልዩ ልዩ መንገድ ይጠብቃል። አንዳንዱ ነዳይ መስሎ፣ ሌላው ተሸካሚ መስሎ፣ ሌላው የቡና ቤት አስተናጋጅ መስሎ፣ ሌላው ካህን መስሎ፣ ሌላው ተሳላሚ መስሎ፣ ሌላው ጠላ ሻጭ መስሎ ይጠብቃል። እነዚህን ሰዎች ከሽማግሌዎቹ በቀር ማንም አያውቃቸውም። እዚህ አካባቢ የሚደረገው እያንዳንዱ እንቅስቃሴ በእነዚህ ጠባቂዎች ዓይን ስር ነው። ቱሪስቶችን ከሚያስተናግዱና ከሚያስጎበኙ መካከል መረጃ የሚሰበስቡና ጥበቃ የሚያደርጉ አያሌ ናቸው። የአክሱም ጽዮን ቤተ ክርስቲያን ሌሊትና ቀን ስብሐተ እግዚአብሔር የማይቋረጥባት ናት። እንደ አንዳንዶቹ አብያተ ክርስቲያናት አገልግሎት የማይኖርበት ጊዜ የለም። በዚህ የተነሳ አካባቢው በካህናቱና አገልጋዮቹ እይታ ቁጥጥር ስር ይውላል። ይሄ በግቢ ውስጥና ዙሪያ ጥግ ይዞ ሸለብ ያደረገው ምስኪን እንዲሁ ምስኪን እንዳይመስላችሁ። ሳታዩት ጋቢውን ገለጥ እያደረገ አካሄዳችሁን ያህል ምናልባት ችግር የምትፈጥሩ ከመሰለውም በምስጢራዊ የድምፅ ምልክት ጥሪን ያቀርባል። አንዳንድ ጊዜ ነገሮችን በምዕራባውያን ዓይን ብቻ እያየን እንዳንሳሳት መጠንቀቅ ያስፈልጋል። ምዕራባውያን ስለ ታቦት ያላቸውን አመለካከት ከእኛ ጋር በእጅጉ ይለያል። ኢትዮጵያ ከዛሬ ባሱ አስቸጋሪ ዘመናትን አሳልፋለች። እንዲህ እንዳሁኑ መረጃ እንደ ልብ በሌለበት ዘመን ኖራለች። በአንድ አካባቢ የሚደረገውን ነገር በሌላው አካባቢ የሚገኙ ሰዎች ለመረዳት በማይችሉበት ዘመንም ኖራለች። በእነዚህ ዘመን ያልጠፋች ታቦተ ጽዮን በዚህ ዘመን የትም አትሄድም፣ እግዚአብሔር ፈጽሞ ተጣልቶን ካልሆነ በቀር። አቡነ ጳውሎስ ሮም ተገኝተው ታቦተ ጽዮንን በተመለከተ መግለጫ ሲሰጡ በአጋጣሚ እኔም ለጉባኤ እጄ ሮም ነበርኩኝ። ታቦተ ጽዮንን በሙዚየም እናሳያታለን ፈጽሞም አላሉም። ስለ ታቦተ ጽዮን ዓለም የተሻለ መረጃ የሚያይበት ዘመን ይመጣል ነበር ያሉት። ጋዜጠኛው ግን በዚያ መልኩ ተረጎመውና ዓለምን አነቃነቀው። ፓትርያርኩ ታቦተ ጽዮንን በተመለከተ ሥርዓቱ የሚያዘውን እንጂ እሳቸው የፈለጉትን የማድረግ መብትም የላቸውም። ያ ቢሆን ኖሮ እስከ ዛሬ ገብቼ ሊባሉ ነበርም። አክሱም ጽዮን ሥርዓት ጥብቅነት ለፓትርያርክ እንኳን የማይመለስ መሆኑን ያውቁታል። ለምሳሌ በአክሱም በንግስ ጊዜ ታቦት አይወጣም፣ ስዕልና መስቀል እንጂ። የአክሱም ሽማግሌዎች ታቦት ከመንበሩ ሰው ከሀገሩ የሚወጣው ችግር ሲኖር ብቻ ነው ብለውኛል። ለዚህም ነው ታቦቱን ከመንበሩ ሰውን ከሀገሩ አታውጣው ብለን የምንጸልየው ነው ያሉት። በየወሩ የመጀመሪያው 7 ጠዋት ምህላ እየደረሰ ታቦት ተይዞ ከተማ ይዞራል። በሌላ በኩል ደግሞ ታቦቷን በተመለከተ ዝርዝር መረጃ ያለው በየዘመናቱ በሚቀያየሩት ንቡራነ እድ እጅ አይደለም፣ ሕዝቡ በፈጣሪ እርዳታ በምስጢራዊ ሥርዓት በመረጣቸው የሽማግሌዎች ጉባኤ እጅ እንጂ። አይመጣም እንትተሽ ይመጣልን ባሰብሽ ነውና ተረቱ። ነገሮችን በጥንቃቄ ማየቱ መልካም ነው። ፈረንጆች የሚሉትን ብቻ እየሰሙ እግዚአብሔርን የሌላ አድርጎ መቁጠሩ ደግሞ ደግም አይደለም። ይልቅስ መፍራት ያለብን ታቦተ ጽዮንን ከእስራኤል ወደ ኢትዮጵያ እንድትመጣ ያደረጋት እስራኤል ዓመፅና በደል በእኛ ዘንድ እንዳይገኝ ነው። ያ ከሆነ አምላክም ጥበቃውን ያነሳል፣ እኛም ጠብቀን አናድናትም። ይቆየን። ዋቢ ያደረግነው መዋዘ ጥበባት ዳንኤል ክብረትንና ሌሎችንም ማጣቀሻዎችን ነው።